بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم በመላው ዓለም ሆናችሁ ይሄንን ቪዲዮ የምትከታተሉ በተለይ ደግሞ በጀርመን ሀገር የምትገኙ የፍራንክፈርት የአልኑር ጀማዓ አባላት አንድ ወንድማችን በዚህ ጀርመን ሀገር ውስጥ የሚኖር ወደ እስልምና ከመጣ ወይ እስልምናን ከተቀበለ በጣም አጭር ጊዜው ነበረ ኤፍሬም ሙሴ ወይንም አቡ ሪድዋን በመባል የሚታወቀው ወንድማችን ነው። እጅግ በጣም የሚገርም ዳዒ ነው። በጣም ብዙዎችን በማስተማር ላይ የነበረ ሰፊ እንቅስቃሴ የሚያደርግ ጠንካራ ጀግና ልጅ ነበረ። ያው እንግዲህ የአጀል ጉዳይ ሆኖ ወደ አኺራ ሄዷል። አላህ ይዘንለት፣ አላህ ይቀበለው። እንግዲህ እስልምና ላይ ሆኖ መሞትን የመሰለ ኒዕማ የለም። ትልቅ ጸጋን ያገኘው ከእስልምናን ከተቀበለ በኋላ ነው። እንቅስቃሴ ሲያደርግ ቆይቶ በኋላ ላይ ወደ አኺራ ሄደውና አልহামዱሊላህ እስልምናን ተወፍቆ መሆኑ እጅግ በጣም የሚያስደስት ነው። ከዛ በላይ ደግሞ ፍራንክፈርት አካባቢ ላይ የሚገኙ የተለያዩ ጀማዓዎች አሉ። በነዛ ጀማዓዎችና መስጂዶች ላይ እየዞረ የሚያስተምር የሚያነቃቃ የሚያንቀሳቅስ የነበረ ወንድማችን ነው አቡ ሪድዋን ወይንም ኤፍሬም ሙሴ አላህ ይዘንለት። እንግዲህ በ2024 11ኛ ወር 20ኛው ቀን ላይ ወደ አኺራ ሄዷል። እሱ ወደ አኺራ ከሄደ በኋላ የጀማዓው አባላት በጋራ በመሆን የአልኑር ፍራንክፈርት ጀርመን የሚገኘው ከዚህ ቀደም እዚሁ አልቾ ሪሮ ወረዳ ውስጥ ሌላ የውሃ ጉድጓድ አስቆፍረውልን የነበሩ ጀማዓዎች ከሚያንቀሳቀሱት ውስጥ አንዱ እሱ ነበረ። እሱ ወደ አኺራ ከሄደ በኋላ ደግሞ በሱ ስም ገንዘብ አዋተን ሰደቀቱል ጃሪያ እንዲሆንለት ውሃ ጉድጓድ አስቆፍረን በስሙ ሰደቃ መስጠት አለብን ብለው ሰው ሲሞት ማልቀስ ማዘን ብቻ ሳይሆን ለዛ ሰው ኸይር ዱዓ ማድረግ፣ ሰደቃ መስጠት፣ ወቅፍ መስራት፣ ሰደቀቱል ጃሪያ የሚሆን ነገር ማስቀመጥ ሁላችንም እስልምና እንዳስተማረን ይሄንን ነው የምናውቀውና በዚህም መሰረት ነው እነሱም ከምናዝን ብለው በጂአይኤስ እና አልኑር ፍራንክፈርት ጀርመን ጀማዓዎች በትብብር ሆነው ሁለቱም ጀማዓዎች ኢትዮጵያውያንም ኤርትራውያንም አንድ ላይ ተቀላቅለውበት በጋራ ሆነው ይሄ ጉድጓድ እንዲቆፈርለት ምክንያት የሆኑት አላህ ሁሉንም የጀማዓውን አባላት ኸይር ጀዛቸውን አላህ ይክፈላቸው፣ አላህ ይቀበላቸው። ሁለት ነገር ነው፣ ለወንድማቸውም አጅር አለው ይሄ በመቆፈሩ። ከዛ ውጪ ደግሞ የአካባቢው ማህበረሰብ ደግሞ እዚህ አልቾ ሪሮ ወረዳ ውስጥ ያለው የዚህ ቀበሌ ነዋሪ ደግሞ ይሄን ውሃ በማግኘቱ ትልቅ እረፍት ነው አይደል እንዴ? ወንዝ እየሄዱ ያልተጣራ ንጹህ ያልሆነ ውሃ ከመጠጣት በዚህ ልክ ንጹህ የውሃ ጉድጓድ ፓምፕ ማግኘት ማለት ቀላል ኒዕማ አይደለም። ብዙ ቦታዎች ተቸግሯል። ብዙ ቦታዎች እየጠየቁ እየለመኑ ነው ያሉት አሁንም ድረስ። እናንተ ደግሞ ይሄን ማግኘታችሁ ለእናንተ ይሄን በማድረጋቸው አጅር ያገኛሉ። ለወንድማችን ደግሞ አስቦ ሰደቃ በማድረጋቸው አጅር ያገኛሉ። ስለዚህ በሁለቱም አላህ ይቁጠርላቸው፣ አላህ ያስብላቸው። ጀማዓውንም ከፍ አላህ ያርግልን፣ ከፍ አላህ ያርጋቸው። ይሄን አልኑርንም እንዲሁም ጂአይኤስንም ጀማዓውን አላህ ከፍ አላህ ያርግልን። የተሻለ የሚሰሩ መድረሳ፣ መስጂድ፣ ሌሎች የቲሞችን የሚረዱበት ሪዝቁን አላህ ይስጣቸው። ስራቸውን አላህ ይቀበላቸው። ኢኽላስ አላህ ይስጣቸው። አንድነታቸውን አላህ ያጠናክርላቸው። አንድ አላህ ያርጋቸው። መሐከላቸው የሚገባ ልዩነት ፊርቃ ካለም አላህ ገለል አላህ ያርግላቸው። የበለጠ ስራ የሚሰሩ የገጠሩን የሀገራችንን ችግር የከተማውንም ጭምር ችግር የሚፈቱ አላህ ያርጋቸው። ችግር የሚያመጡ ሳይሆን ችግር የሚፈቱ ጀግኖች አላህ ያድርጋቸው። ያሉበት ሀገር በሰላም አላህ ይጠብቃቸው። ለሀገራቸውን በሰላም አላህ ያብቃቸው። ሀገራችንን ሰላም አላህ ያርግልን፣ አማን አላህ ያርግልን። የሪዝቅ ሀገር አላህ ያርግልን። ሰዎች ወደ ኢትዮጵያ የሚመጡበት እንጂ ከኢትዮጵያ የሚወጡበት ሀገር እንዲሆን አንፈልግምና የሪዝቅ ሀገር አላህ ያድርገው። የሀብት ሀገር አላህ ያድርገው። የልማት ሀገር አላህ ያድርገው። የእድገት ሀገር አላህ ያድርግልን። ወንድማችንንም አላህ የጀነት አላህ ያርገው። የጀነት አላህ ያድርገው። ቀብሩን አላህ ያስፋለት። ወንጀሉን አላህ ይማረው። አጅሩን አላህ እጥፍ ድርብ አድርጎ አላህ ያብዛለት። ከቀብር ጨለማ አላህ ነጃ ይበለው። ከቀብር ፈተና አላህ ነጃ ይበለው። ከቀብር ጥያቄም አላህ ነጃ ይበለው። ወንጀሉን አላህ ይማረው። ይሄን ሰደቃም አላህ ይቀበል። የለፋውን የሰራውን የውሃ ቢሮ አመራሮችንም ሌሎች ባለሙያዎች በባጃጅ በሞተር ሲሯራጥ የነበረውን የለፋውን ቀለም የቀባውም ሁሉንም አላህ ይቀበል። ለስራው ለደሞዙ ብቻ ሳይሆን እንደው ሊላህ ብሎ አላህ ይቁጠርለት። አላህ ለጀነትህ ሰበብ ነው አላህ ይበልለት፣ አላህ ይቁጠርለት። ሁሌም ተናግረናል። እዚህ አካባቢ ስንመጣ ከላይ እስከታች ነው ለጠብር ግፍ ብሎ የሚካድሙን። ለዛ ስንመጣ በኮንፊደንስ ነው የምንመጣው። ይበላሻል ወይ አይሳካም ይሁን ፕሮግራሙ ቁፋሮ አይሳካም ብለን አልቾ ላይ ሰግተን አናቅም። ሐቂቃው ማለት በኮንፊደንስ ለምን የሚሰሩ ስታፎች ሙሉ ከአመራር ከላይ እስከታች እና አማን እና መህዲያ ሌሎችም ሁሉም በሚባል ደረጃ የሚለፉ ናቸው። ኢኽላሱን አላህ ይስጣችሁ፣ አጅራችሁን አላህ ይጻፍላችሁ። አላህ የተሻለ ስራ ደግሞ አላህ ይስጣችሁ። ጠቅላይ ሚኒስትር አላህ ያርጋቸው። اللهم صل وسلم وبارك على سيدنا محمد ان شاء الله የአልቾ ሪሮ ውሃና
ማዕድን ኢነርጂ ቢሮ ነው የሚባለው አይደል? አይ ቲንክ ካልተሳሳትኩኝ። የሱ ደግሞ ያው ምክትል ኃላፊ እህታችን መህዲ ያለች፣ ዋናውም አለ። በርግጥ ያው ለሴቶች ሰጥቷል ያሁነኛውን እድልና ወንድማችን አማን አጠቃላይ አማን ኸይሬ የዚህ የአልቾ ሪሮ ውሃ ቢሮ ኃላፊ ነው። ምክትላችን እህታችን መህዲያ ደግሞ አለች። እሷም ከኛ ጋር ወደ ላይ ወርታች ስላለች ሁሌም አላህ ይቀበላት። እሷ የምታስተላልፈው መልእክት ካለ ለነዚህ ጀማዎች ለሁለቱም የሷን መልእክት እንሰማለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አበቆ መሰም ለማ ባፍቴካይ ማሻአላህ ያው እንኳን ደስ አላችሁ በድጋሚ ምናልባት ወንድሞቻችን ያው አንድ አላሁ አክበር በሉልኝ ቀድማችሁ አላሁ አክበር አላሁ አክበር። ያው በወረዳችን እንደሚታወቀው ያው ብዙ የውሃ እጥረት እንዳለ ይታወቃል። ለዚህም ደግሞ በጣም የሚተባበሩን ሂባ ፋውንዴሽን ያው ከዚህ በፊት ብዙ ውሃዎችን ሰርተውልናል። አሁንም እየሰሩልን ነው። ጀዛቸውን አላህ ይክፈላቸው። ድጋሚ የተሻለውን እንዲያመጡ አላህ ያድርጋቸው። በድጋሚ ደግሞ ያው ለሰሩት ለነዚህ ለጀማዎች አላህ ኸይር ጀዛቸውን ይክፈላቸው። ለዓለም የሚበቁትም አላህ ያድርጋቸው። ለሞተው ወንድማችን ደግሞ ጀነተል ፊርደውስ አላህ ይስጠው። ያው እናንተም በዛው ልክ ዱዓ እንድታረጉለት ነው። ውሃውን በቀዳችሁ ቁጥር ለሱ ጀነተል ፊርደውስ አላህ ይስጠው። ለሰሩት ደግሞ ድጋሚ የተሻለ ነገር እንዲሰሩ አላህ አቅሙንም ብቃቱንም ይስጣቸው ብላችሁ ዱዓ እንድታረጉ ነው ይሄ ሲደረግ ማለት ነው። ይሄንን ደግሞ ስትጠቀሙ በአግባቡት መጠቀም አለባችሁ። ካልሆነ ከተሰበረ ወይ ከተበላሸ ኸይር ነገሩ ስለሚቋረጥ በአግባቡ ነው መጠቀም የሚያስፈልገው። ያንን ካልተጠቀምን በአጭር ጊዜ ከተበላሸ ያ የሰራው ሰው ደግሞ ኸይር ነገሩን ያው እየተቋረጠ ስለሚሄድ እናንተም በአግባቡ ተጠቀሙ። ሌላም አላህ እንዲያመጣልን ዱዓ ያደረጋችሁ ለሞተው ጀነተል ፊርደውስ እንዲሰጠው ዱዓ ያደረጋችሁ ያው በዚህ ልክ እንትን ብትሉና ያው ወሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። መርሐባ ከልብ እናመሰግናለን። አሁን ደግሞ አባቶች አሉ፣ እናቶች አሉ። ከነሱ መካከል አባቶችን ወክለው አንድ አባታችን፣ እናቶችን ወክለው ደግሞ አንድ እናታችን ዱዓ ያደርጋሉ። ኢንሻአላህ ለሞተው አላህ ጀነት አላህ እንዲያደርገው ዱዓ አድርጉለት። አልሐምዱሊላህ ረቢል ዓለሚን ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ጀነት አላህ ይስጠው፣ ጀነት አላህ ይስጣቸው፣ ጀነት አላህ ይስጣቸው። ይህንን ተራሩጦ ተለፍቶ ደክሞ ይህን ሊያሳዩን የተነሱ ሰዎች ብስሚላህ ወንድሞቻችን አላህ ይጠብቃቸው፣ አላህ ይጠብቃቸው። የተሻለውን ድል አላህ ይስጣቸው። ለዓለም ለጠቅላላው ለዓለም አዱንያ ለሁሉም የሚጠቅሙ ሰው አላህ ያድርጋቸው። አላሁም ላልን አላሁም ረበለ አላሁም ሰለላሁ ዐለይሂ ወሰለም። በስልጥኛም ቢሆን ችግር የለውም። ወንድም ፈውት ሊላ ፈውት በልታይ ዶ ወዛን ወላሺ ይባርካን ወላሺ ይባርካን ወላሺ ባዲ አማነው ኢትዮጵያን አማነተው أب بسم الله يوتسمي يفتمي ولدن الله يقيران بشوا بقول تشقيران ودرو بلتال بيت ونبل تال بيت النكرب بالبال بيت وفريتوا لي بيل بيت لولدنا يبيشي واللي بس ترك أجابارك بس ترك قدارك الله شيء إنما سرات نعم يلف هي كيس لي جزاك الله بسم الله تمجن كبت إنجس ماكيننا سانجس أينج إننا براجع بدفن براجع جنان إننا بدفن إننا تكفتنا بادي أمانة يوم شام أمانة يوم أجي سمعت أتى مكينة بولدنا اللاشي والدنا تقبلت يا ربي الله إن بسم الله إن إنزاز لا تقول اللي دقني لو إنه لبادي لولم كلي دقني لبادي لولم كلي دقني بادي أمانة توبي أنا أمانة يوم أبينا يقول بالان بسم الله لبادي بيجان جسون يا ليك بيان جسون لحد جدوي إتاولم راسين نستم كل حد اللاشي أبي يا ربي يا الله إني بسم الله إني أكنين بالين أفراني لولم يزيدي لولم كبرشكون لقلي لودا لم كبرشك بادي أمانة توبيان أمانة يا الله مرحبا بلنا يهون بلنا أتاتم لنا يا ربي يا الله شام بسم الله والدنا فين رويقار اللاشي لوالدنا فين رويقار بين ألفا بين جيكا يا فين رويقار اللاشي والدنا صوصايبل والدنا وروريبل إيجا بولدنا ليكانان بولدنا لبسنان بولدنا رقتنان يا ربي يا الله قال ودلم كوالدنا نكفت باليك إمنا باليك أون يا ريما إيسولين الناس قال بسم الله يا فكنا اللاشي هذا لا بد الدنيا اللي دقني ونو يفكنا يون لحد اللاشي بادي أبانا برسوني تايبولم أدور دين بالله بنبي كاتم نبي اللهم صل ወንዱም እየሰማችሁ ነው አይደል?
ይሄ ውሃ ለሴቱም ለወንዱም ለትልቁም ለትንሹም ለዚህ ሳምፕል የሚሆኑት ደግሞ እነሱ ናቸው። ለነሱ ነው የምናስረክበው። ተረክባቸዋል በአግባቡ ልትጠቀሙ ነጭ ጥቁር ሳትሉ እሺ እሱን እሺ አንተ መሐል በዚህኛው በኩል ሆነላችሁ እሺ ይሄ ለእናንተ ስናስረክባችሁ ሁሉም በፍትሃዊነት እዚህ በርግጥ ያው አብዛኛው በሚባል ወይንም ሙሉ በሙሉ በሚባል ደረጃ ሙስሊም ቢሆንም የሌላ እምነት እንኳን ቢመጣ ማይከለከል ውሃ አላህ ነው አይደለም የሚሰጠው። ስለዚህ በእምነት በዘር በቀለም በመንደር እንዳትከፋፍሉ። ይሄ የሁሉም ነው። ያሰሩት ሰዎች ውስጣቸው ኢትዮጵያዊ አለ፣ ኤርትራዊ አለ፣ ነጭ አለ፣ ጥቁር አለ፣ ኦሮሞ አለ፣ አማራ፣ ጉራጌ፣ ትግሪ ሁሉም አለበት። አንድ ላይ ሆኖ የሰሩት ለሀገራችን ብለው። ስለዚህ ይሄ ለሁላችሁም ነው የሚሆነው። ሁላችሁም በደንብ ልትጠቀሙበት በደንብ ደግሞ ልትንከባከቡት ይገባል። ይሄ አማናችን ነው። ኢንሻአላህ አባታችን ጀምሩ። ቢስሚላህ አላሁ አክበር ያዙት። ማዘር ተክቢር ተክቢር። ልጆች ነው በዚህ ጋር በኋላ በጀርባ በኩል ተክቢር 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 አላሁ አክበር ማሻአላህ 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 አብዱ ከፍ አድርገው አብዱ እንዲታይ ከፍ አድርገው መርሃባ ክቡራትና ክቡራን የጂአይኤስ እና አልኑር ፍራንክፈርት የሚገኘው ጀማ አባላት ሁላችሁንም እንግዲህ የሰጣችሁን አማና ወንድም አብዱል ሐኪም አማካኝነት እኔ ጋር ደርሶ ሌሎችም አሉ እንግዲህ ጀማው በጣም እነ ረመዳን የመሳሰሉ ጠንካራ ሰዎች ያሉበት ጀማ ነው እና አብዱ አላህ ይቀበላችሁ። በእናንተ ምክንያት ያው እዚህ ደርሷል ውሃው ለአካባቢው ማህበረሰብ ይሄው አበርክተናል ማለት ነው። አላህ ኸይር በሌላ ደግሞ ኸይር ስራ የምንገናኝ አላህ ያድርገን። አማናችሁን አድርሰናል። አላህ ይቀበለን፣ አላህ ይቀበላችሁ። ለሁላችንም ኢኽላሱን አላህ ይስጠን። በዚሁ ነው የምንሰናበታችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻው